ፕሮዳክት ወይም ሰርቪስ እየሸጣችሁ ትክክለኛውን የሆነ ፕራይሲንግ ስትራቴጂ ማትጠቀሙ ከሆነ ኪሳራ። ማርኬቲንግ ሁሌም ፕሮሞሽን አይደለም። እሱ የማርኬቲንግ አንድ ፓርት ብቻ ነው። 4 ፒስ ኦፍ ማርኬቲንግ ፕሮዳክት፣ ፕራይስ፣ ፕሌስ፣ ፕሮሞሽን። እነዚህ ሲደመሩ ነው ማርኬቲንግን የሚሰሩት። ዛሬ ስለ ፕራይስ እናወራ። እነዚህ 6ቱ ዋና ዋና የፕራይሲንግ ስትራቴጂዎች ናቸው። አንደኛ ስኪሚንግ ፕራይስ፣ በትልቅ ዋጋ ገበያ ውስጥ መግባት። ፈጣን ትርፍ ከፈለጋችሁ ጥሩ ነው። ሁለተኛው ፔኔትሬሽን ፕራይስ፣ በተቃራኒው ገበያ ላይ ካሉት በአነስተኛ ዋጋ መጀመር። በፍጥነት ብዙ ካስተመሮችን ከፈለጋችሁ ጥሩ ነው። ሶስተኛ ኮስት ቤዝድ ፕራይሲንግ፣ ለምታቀርቡት ፕሮዳክት ወይም ሰርቪስ ያወጣችሁት ወጪ ላይ ትርፋችሁን ደምራችሁ ማቅረብ። እችኛዋን ሀገር የተለመደች ናት። አራተኛ ዲማንድ ቤዝድ ፕራይሲንግ፣ ለምታቀርቡት ነገር ሰዎች ምን ያህል ለመክፈል ፈቃደኛ ናቸው ብላችሁ ያንን ማስከፈል። በዚህ ላይ ኤግዛምፕል የምትፈልጉ ከሆነ ኮሜንት ላይ ያሳውቁ። አምስተኛ ፕሪስቴጅ ፕራይሲንግ፣ ትልቅ ዋጋ ኢዝ ኢኳልስ ቱ ትልቅ ኳሊቲ ፕላስ ቫልዩ። ይሄኛው በጣም ፕሮፌሽናል መስላችሁ ለመታየትና ታርጌት ካስተመራችሁ ሀብታሞች ከሆኑ የምትጠቀሙበት ስታይል። ስድስተኛውና የመጨረሻው ኦድ ኢቭን ፕራይሲንግ፣ 1000 ብር ከማለት 999 ብር ብላችሁ ማቅረብ። ርካሽ መምሰል ስትፈልጉ የምትጠቀሙበት ሜትር ነው። ስለዚህ ከዚህ በኋላ ዋጋ ስታወጡ በግምት እንዳይሆን እናንተ ግብ ጋር የሚሄድ አንድ ስትራቴጂ ምረጡ። ምክንያቱም ፕራይስ ከፕሮሞሽን የማይተናነስ ኢፌክት አለ።